ሰላም ውዶቼ እንዴት ናችሁ? አማን ናችሁ? አሁን የተነሳ እንቅልፌ ውዶቼ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያወላችሁ እንግዲህ ወደ ስራ ገብቻለሁ ማሮቼ። እንቅልፌ የተነሳው ወደ ስራዬ፣ እርፈቴ 2 ሰዓት ናት። እርፈቴን ጨረስኩ ወደ ስራዬ። እያችሁ የኛ ነገር ተመስገን ተመስገን አምላኬ። ስንት እህቶች እርፈት የማያገኙ አሉ፣ ምግብ የማያገኙ አሉ አይደል እንዴ? እንደዚህ ተቃጠን ነድን የምናመጣው ብር ቤተሰብ አውቅልን ማን ይዘንልን? ማን ይወቅልን? ዝም ብለን ፍስ አድርገን የምናመጣው ነው የሚመስላቸው እኮ አይደል እህቶቼ? ፍስ አድርገን ዝም ብለን የምናመጣው ይመስላችኋል? እንደዚህ ተቃጥለን ነድን ነው ብሩ የምናመጣው። እንደዚህ ንድድ ብለን፣ እንደዚህ ንድድ ቅጥል ብለን እንደዚህ ሰርተን ይህን እስከሚያመን ድረስ ይህን የምናነሳበት ክብደት አለ። የውሃ ነው የሚያዝንልን ሐኪም የለም፣ የሚያስብልን የለም። ሐኪም ተመስገን ተመስገን ተመስገን። ብሉ ጠጡ እህቶቼ ወገኖቼ፣ እየበላችሁ እየጠጣችሁ ስሩ፣ ጠንካራ ሁኑ። እሺ ስልክ ምን ያደርግላችኋል? አትደውሉ ለቤተሰብ። ችግር ነው የሚያወራችሁ ቤተሰብ። ችግር ነው የሚያወራው ሁሌ። ስለሆነ አትደውሉ ማሮቼ። 2 ዓመታችሁን ስትጨርሱ ሄዳችሁ ሳትናገሩ ሄዳችሁ ብራችሁ የት እንደወደቀ ቸክ እያደረጋችሁ መምጣት መመለሳችሁ። ወልዳችሁ ቸክ እያደረጋችሁ መምጣት፣ ቸክ እያደረጋችሁ በ2 ዓመታችሁ ነው መምጣት ያለባችሁ። እውነቴን ነው የምላችሁ። አትደውሉ። ስትደውሉ ሁሌ ችግር፣ አይ ልጄ ጦርነት አለ ይሏችኋል። አይ ልጄ እንደዚህ ነው ይሏችኋል። የማይሏችሁ ነገር የለም፣ ሁሉን ነው የሚሏችሁ። ስለሆነ አትደውሉ። ዝም ብላችሁ ካከላችሁ 2 ዓመታችሁን ፈቃድ አድርጋችሁ ይፈቅዳሉ እኮ መዳሞቹ ይፈቅዳሉ። 2 ዓመታችሁን ጭርስ አድርጋችሁ እናንተ እርፍ ብላችሁ ትመጣላችሁ። ለሁለት ወር ለአንድ ወር እርፍ ብላችሁ ዘና ብላችሁ ትመጣላችሁ። አካውንታችሁን ከፍታችሁ። እኔ አሁን አካውንቴን ከፍቼ ነው መጥቼ እግዚአብሔር ይመስገን ዘና ብዬ የምሰራ ልጅ አለኝ። ልጅን እያሳደግኩ ነው። እናቴን እየረዳው ልጅን እያሳደግኩ። እንደዚህ አድርጎ ልጅ የሌላችሁ ውለዱ። እድሜ ቶሎ ነው የሚሄድ። የሴት ልጅ እድሜ ቶሎ ነው የሚሄድ። ስለሆነ ውለዱ ልጆች። እሺ ማሮች። ሼር ላይክ ደግሞ አይረሳ። ሼር ላይክ አድርጉ፣ አበረታቱኝ። እሺ እህቶቼ እወዳችኋለሁ።